እኔ ባለድል ነኝ፣ በርካቶቻችንም ባለድል ነን። ይህን ሳያዩ የእህቱ ወንድሞቻችን እንደኛ ቢያዩት መልካም ነበር። ከሞት ተርፈን ያን ሁሉ መሰናክል አልፈን ዛሬ ትናንት ትንሽ ሆነን ዛሬ ብዙ ሆነን እንዲህ አይነት በአማረ መንገድ በራሳችን አዳራሽ በጋራ ራሳችን ያለምንም ሰቀቀን ተገናኝተን ለመምከር በመብቃታችንና ይህን በማየቴ ለእግዚአብሔር ማመስገን እፈልጋለሁ። በመቀጠል እናንተ የወልቃይት ጠገዴ የወሰንና ማንነት አስመላሽ ኮሚቴዎች የወልቃይት ጠገዴ ጉዳይ ጥያቄውን ለማጥናት ማንነታችን ወደ ቀደምት ወደ ጎንደር አማራነቱ ለመመለስ የማንነቱ ጉዳይ ከዚህ የተደራጀ ኃይል እጅ የወደቀ መሆኑን እያወቃችሁ ከዛሬ ቀን ጀምሮ ያስመላሽ ኮሚቴ ትናንት በእውቀት ብቻም ሳይሆን በስሜት እውነትን ስለሚያውቅ ለእውነትና ለፍትህ ቆሞ ከዚህ አድርሷል። ከዚህ በኋላ ደግሞ እናንተ አሻጋሪና እምታጠኑ እና አስጨራሽ ኮሚቴ ተብላችሁ የተዋቀራችሁ ስለሆናችሁ ከዛሬ ቀን ጀምሮ የወልቃይት ጠገዴ ሰቲት ሁመራ ዞን የአማራ ማንነት እና የወሰን ጉዳይ ከኛ እጅ የወደቀ ብላችሁ ሁላችሁም ያለምንም እረፍት ደከመን ሰለቸን ሳትሉ መስዋዕትነትም ጭምር በመክፈል ለማጥናት ዝግጁ እንድትሆኑ አደራ ማለት እፈልጋለሁ። በመቀጠል በዚህ ቀጣይ በሚደረገው መድረክ በምናደርጋቸው ስልጠናዎች በርካታ ልምድና ተሞክሮ ወስዳችሁ በመድረኩም ተሳታፊ በመሆንና ቀጣይ የምናጠናበትን ሸምታችሁ ሂዳችሁ ህዝባችሁን ለማንቃትና ለማደራጀት ዝግጁትን እንድትሆኑ አደራ ማለት እፈልጋለሁ። አመሰግናለሁ። በክብር መልሱልኝ። ከዚህ በመቀጠል የዞናችን ዋና አስተዳዳሪ አቶ አሸተ ደምለውን ደግሞ አጠቃላይ ለዚህ ኮሚቴ አስመልክቶ አጠቃላይ መድረኩን አስመልክቶ መክፈቻው እንዲያደርጉልን በክብር ሸኙልኝ። በሞራል ሸኙ። እንደምን አደራችሁ? እንዴት ከረማችሁ? መልካም ነው። እግዚአብሔር እንኳን በሰላም አገናኘን። በመጀመሪያ ለዚህ ታላቅ መድረክ እንድንበቃ ላደረጉ ሰማዕታት እያስታወስ የተከበሩ አቶ ገብረ እግዚአብሔር ደሴ በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበሩ አቶ አገኝ ካሳ የአማራ ክልል ሕዝብ ቅሬታ ሰሚ ጽሕፈት ቤት ኃላፊ፣ የተከበሩ አቶ ጥላሁን አለምነህ በአማራ ክልል የግብርና ጥራትና ደህንነት አማካሪ፣ የተከበሩ አቶ ዋኞ ደሳለኝ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊና የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ አባል፣ እንዲሁም የተከበራችሁ የጎንደር ልማት ማህበር ጎልሰማ እና የጎንደር ዩኒቨርሲቲ ምሁራን ከዚህ የተገኛችሁ በአጠቃላይ የወልቃይት ጠገዴ ሰቲት ሁመራ ዞን የጥቅምት 24 አደረጃጀት መሪዎች፣ የአብይ ኮሚቴ ንዑሳን ኮሚቴዎች ማንነታችን ዳር ለማድረስ የተሰባሰብን እንኳን ወደ በረሃዋ ገነት የነጭ ወርቅ ምድር ሁመራ ከተማ በደህና መጣችሁ ማለት ነው። ዛሬ እዚህ የተገናኘነው ጠንካራ አስተዳደር እና ተተኪ አመራር ነገ ሳይሆን ዛሬ እንገንባ ይላል መሪ ቃል። ለተከታታይ 4 ቀናት ምን ሰለጥነው ዕቃ እንጂ ማንነት አይሸጥም። ትግሉ መራራ ነው፣ ድሉ አይቀሬ ነው። በደም
የተከበረውን አማራዊ ማንነታችን በላብና በሕግ ለማጽናት እንተጋለን እናተጋለን። ክቡራትና ክቡራን፣ ሁላችሁም እንደምታውቁት እንደ ወልቃይት ጠገዴ ሰቲት ሁመራ እያካሄድን የምንገኘው ትግል ራስን ሆኖ በነጻነት የመኖር ፍጹም ፍትሃዊና ሕጋዊ ትግል ነው። ትግሉም ረጅም ዘመናትን ያስቆጠረና እንደ ዱላ ቅብብል ከትውልድ ወደ ትውልድ እየተላለፈ የመጣ ነው። እኛም በዚህ ዘመን እንደ መገኘታችን መጠን የትግሉ ችቦ ተረክበናል። ተረክባችሁ እንኳን ደስ አላችሁ። እስካሁን ባካሄድናቸው ልዩ ልዩ እንቅስቃሴዎች ብዙ ርቀት እንደመጣን አያከራክርም። ይሁን እንጂ የማይተኛ ጠላት ያለን በመሆኑ የመጣነው ብዙ ቢሆንም የሚቀረን ደግሞ እጅግ በጣም ብዙ ነው። ስለሆነም ከእስካሁኑ የትግል ሂደት በቂ ትምህርትና ተሞክሮ በመውሰድ ለመጪው የትግል ዘመን ከመቼውም ጊዜ በላይ መዘጋጀት ይገባናል፣ ያስፈልገናል። ለዚህም ሲባል በዚህ የስልጠና መርሃ ግብር የትግሉን ትላንት ዛሬና ነገ እንዳስሳለን፣ እንወያያለን፣ እንሰለጥናለን። ከጥንካሬዎቻችንም ሆነ ከድክመቶቻችን እንማራለን። ያለፍንባቸው የትግል ምዕራፎች የሰጡንን ተሞክሮዎች ቀምረን ለቀጣይ ትግል እንደ ወሳኝ ግብዓት እንጠቀምባቸዋለን። የወልቃይት ጠገዴ ሰቲት ሁመራ የህልውና ትግል ባለቤቱ ሁሉም ሕዝብ ነው። ሁሉም ሕዝብ ባለቤት ያልሆነበት እና ሁሉም ሕዝብ ያለመዘናጋት በደሉን ያለመርሳት ሁልጊዜም የማይታገልበት ትግል የሚፈልገው ውጤት ሊያመጣ አይችልም። ስለሆነም ሴት፣ ወንድ፣ ወጣት፣ ጎልማሳ፣ ገበሬ፣ መንግሥት ሠራተኛ፣ ክርስቲያን፣ ሙስሊም ሳይባል ሁሉም ወገናችን የትግሉ ባለቤትና መሪ ተዋናይ እንዲሆን ማድረግ ይጠበቅብናል። ይህ ግን ዝም ብሎ አይመጣም። አርቆ አሳቢ፣ በቁጭትና በቁርጠኝነት የሚመራ አቅዶ የሚፈጽም የማንነት መሪ ሁልጊዜም ተማሪ የሆነ መሪን ይጠይቃል። መሰልጠንና ማሰልጠን ሁልጊዜም መድረክ መፍጠርና መገምገም ያስፈልጋል። የጋራ አመራር፣ ጓዳዊ መተማመን፣ ወንድማማዊና እህትማማች መከባበር ወሳኝ እሴቶች ናቸው። በዚህ የውይይት መድረክ እንድትሳተፉ የተመረጣችሁ ወንድም እህቶች እንደ አብይ ከዋክብት ለሌሎች አመራሮችና ለመላው ሕዝባችን ብርሃን እንድታሳዩ ይጠበቃል። በንድፈ ሐሳባዊ ግንዛቤያችሁም ሆነ በተግባር ፈጻሚነታችሁ አርአያ እንድትሆኑ ይፈለጋል። ከችግር ደርዳሪነት ይልቅ መፍትሄ አመንጪዎች፣ አንቂዎች፣ አደራጅ እና አታጋዮች ሆናችሁ ትግሉን በብዙ እርምጃዎች ወደፊት ትገፉትና ትገሰግሱ ያስፈልገናል። ስለሆነም የስልጠናው ንቁ ተሳታፊዎችና ባለቤቶች እንድንሆን ጥሪዬን እያቀረብኩ መርሃ ግብሩ የተጀመረና በይፋ የተከፈተ መሆኑን አብስራለሁ። አመሰግናለሁ።